ሰላም ውድ የአቦልቴክ ተከታታዮች ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ሊግ ኤን24 ፕላስ ስለሚባለው ሪሲቨር እንዴት አድርገን እሱ ላይ በፍላሽ አድርገን ቻናል እንጭናለን የሚለውን ነው የምናየው። እሺ ቀጥታ የምናደርገው ምንድነው? ፍላሽ እና ቴሌግራም ቻናል እናዘጋጃለን። ከዛ በኋላ ቀጥታ የምናደርገው ምንድነው? ቴሌግራም ቻናል ላይ በመግባት ሰርች ማድረጊያው ቦታ ላይ ሄደን ሊግ ኤን24 ፕላስ ብለን እንጽፍለታለን። ልክ እሱን ስንጽፍለት የሚመጡ ምርጫዎች አሉ። ከነሱ ውስጥ ኤልኢጂ የሚለውን ወይም የካምፓኒውን ቻናል እንመርጣለን። ከዛ በመቀጠል እሱ ውስጥ እንገባና የሊግ ኤን24 ፕላስ የሚለውን ሶፍትዌር የመጨረሻውን ቨርዥን ፈልገን ዳውንሎድ እናደርጋለን። ከዛ በኋላ ምናደርገው ምንድነው? እሱን ሶፍትዌር ወደ ስልካችን ዳውንሎድ ካደረግን በኋላ ኦቲጂ እንጠቀምና ስልካችን ላይ ወይንም በላፕቶፕ ያን ፋይል እንገለብጣለን። እሱን ከገለበጥን በኋላ ፍላሽ ላይ ፍላሹን እናመጣና ሪሲቨራችን ላይ እንሰካለን። ሪሲቨራችን ላይ ከሰካን በኋላ ቀጥታ የምንሄደው ወደ ምንድነው? ወደ ጎን አድርገን ዩኤስቢ አፕግሬድ የሚል አለ። እሱ ላይ እንገባና ዩኤስቢ አፕግሬድ ውስጥ ኦኬ እንላለን። ከዛ በኋላ የሚመጡልን ነገር አለ። ያው ዩኤስቢያችን መጣ ማለት ነው። ከዛ ዩኤስቢያችንን ከፍትና ከሚመጡልን ኦፕሽኖች ውስጥ አሁን ለምሳሌ እኔ ፍላሽ ላይ ብዙ የሪሲቨር ሶፍትዌሮች ስላሉ ነው። ከዛ ከነዛ ውስጥ እንመርጥና ምን እናረጋለን? እዚህ ጋር ዩዘር ዲቢ የምትላለች። አሁን እኔ እዚህ ውስጥ ነው ሴቭ ያደረኩት። እዚህ ልክ እንደዚህ እንገባለን። እዚህ ውስጥ ከገባን በኋላ እዚህ ላይ ኦኬ እንልበታለን። ያው እዚህ ጋር መጥቷል፣ ዩዘር ዳታ ብሎ መጥቷል። ልጫንላችሁ እያለ ነው። ኦኬ እንለዋለን። ከዛ የምናደርገው ምንድነው? ያው ሪሲቨሩ እየጫነ ነው። እኛ እስኪ ጨርስ ድረስ ትንሽ እንታገሳለን። ትንሽ ሰከንድ በሚሆንበት ሰዓት ግን ሪሲቨራችን መጥፋት የለበትም። ያው ሪሲቨራችን ከጠፋብን ያቃጥልብናል ማለት ነው። ልክ እንደዚህ በሚሆንበት ሰዓት ደግሞ ይሄንን ማስተካከያ ደግሞ ሌላ ጊዜ አለ። እሱን ቪዲዮ ሌላ ጊዜ ይዤላችሁ እመጣለሁ። ያው ትንሽ ሰከንድ ይጠብቃል። ይሄ የሚቆይበትም ያው ሪሲቨሩ ላይ ያለውን ፋይል አጥፍቶ ድጋሚ እናንተም ፋይል እስኪጭን ድረስ ነው የሚቆየው ማለት ነው። ይሄው እንደምትመለከቱት ሪሲቨሩን ሪስታርት አድርጎ ጨርሷል። እሺ ቼክ እናድርገው። ኦኬ እንልና ዋው ቻናሎቹ መጥተዋል። ነገር ግን ቻናሎቹ ቢመጡም አይከፍቱም። እነዚህ እንዲከፍቱ ምንድነው የምናደርገው? ሜኑ እንገባለን። ከዛ እዚህ አንቴና ሴትአፕ የሚለው ቦታ ላይ ሄደን 00 እናስገባለን። 00 ማለት የሪሲቨራችን ዲፎልት ፓስወርድ ነው። ሁላችሁም የምታውቁት ነው ይሄ። ከዛ አንቴና ሴቲንግ የሚለው ቦታ ላይ እንገባና ይሄው እንደምትከተሉት እዚህ ጋር ዲስክ ፖርት ኦር ደግሞ ዲስክ 1.0 የሚለው ቦታ ላይ እንሄድና ክሊክ እናደርጋለን። ከዛ እሱ ቦታ ላይ ዲሻችን ላይ የተጠቀምነው ስዊች ወይም ዲሽ አስተካካዩ የተጠቀመበትን ፖርት ወተን አንድ ጊዜ በማየት እንመለስና ያን ፖርት ይዘን እዚህ ጋር እንቀይራለን ማለት ነው። አሁን ለምሳሌ እኔ እዚህ ጋር ቢሌን ያለው ቢሌን እናደርጋለን። ያው እንደምትመለከቱት ገና አስቀይረው መጥቷል ማለት ነው። እሺ ኤግዚስት እናደርጋለን። ያው ሴቭ ላድርግላችሁ እያለ ነው። ሴቭ አድርጎ ሲጨርስ ራሱ ይወጣል ማለት ነው። ያው ኤግዚስት ብለን እንወጣለን። ከዛ ሌሎቹንም ቻናሎች ልክ እንደዚሁ ቼክ እናደርጋለን። እንደዚህ ቼክ በምናደርግበት ሰዓት ላይ ከላይ የተሰሩ ሳተላይቶች የተለያዩ ይሆናሉ። ብዙ 2 ወይም 3 ሳተላይት ይኖራል። ያው እነዛን ሁሉ ገብተን ማስተካከል ይኖርብናል ማለት ነው። አሁን እዚህ ጋር ሚክስ የሚለው ላይ እናደርጋለን። ሚክስ የሚለው ላይ ስናደርግ ያው መጥቷል ማለት ነው። ያው ባይ ዲፎልት ያው ተስተካክሏል ማለት ነው። እሺ ቀጥሎ ደግሞ ምን እንሄዳለን? ቫሪሽ አለ። ቫሪሽንም ቼክ እናደርጋለን። ኦኬ እዚህ ላይ አሁን ይሄ አልከፈተም። ስለዚህ ምንድነው ማድረግ ያለብን? ሜኑ እንገባለን። ከዛ አንቴና ሴቲንግ የሚለው ላይ ፓስወርዳችን ያው 00 ነው እንደተለመደው 00። ከዛ ይሄው መጣ። ኦኬ እንልበታለን። ከዛ በኋላ እዚች ጋር እንመጣና ዲስክ ፖርቱ ላይ ይሄን እንቀይራለን። ያው የቀየርን ቼክ ማድረግ እንችላለን። ያው ጣሪያ ላይ ወተን ቼክ ማድረግ ካልቻለን ያው እንደዚህ የቀየርን ቼክ አድርገን መቀየር እንችላለን ማለት ነው። ያው እንደምትመለከቱት ይሄው ቀይሯል ማለት ነው። መጥቷል። ያው ኤግዚት ሴቭ አድርገን እንወጣለን። ይሄው እንደዚህ መጥቷል ማለት ነው። ይሄው መጥቷል። ሁሉም ቻናሎች መጥተውልናል ማለት ነው።
እንደምትመለከቱት እንግዲህ ዲሽ አስተካካይ ሳያስፈልገን ራሳችን ከቴሌግራም ላይ በመግባት የሪሲቨሩን ሶፍትዌር ወይንም ቻናል ኦርደር ዳውንሎድ በማድረግ ወደ ፍላሽ በመገልበጥ መጫን እንችላለን። ለጓደኞቻችን ወይንም በእኛ አካባቢ ላሉ ሰዎችም እንደዚህ አድርገን በመጫን ማስተካከል እንችላለን ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው።